እግዚአብሔር ማለት የሁለት ቃላት ውቅር ነው። ግዕዝ ቃል ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ማለት ነው። ሲምፕሊ እግዚአብሔር ማለት የብሔር ጌታ ወይም ደግሞ የአገር ጌታ ማለት ነው ሲተረጎም ማለት ነው። እግዚ የሚለውን እግዚአ ስናደርገው ጄኔቲቭ ፎርም ነው። ለምሳሌ መርሃ ግብር ስንል መርህ ማለት ህግ ማለት ነው። መርሃ ስናደርገው ደግሞ ጄኔቲቭ ፎርም መርሃ ግብር ብለናል ፕሮግራም ማለት ነው ትርጉሙ መርሃ ግብር ስንል ማለት ልክ እንደዛው እግዚ የነበረውን እግዚአብሔር ስንል የብሔር ጌታ ማለት ነው ትርጉሙ ማለት ነው። ሲምፕሊ አንዳንድ ሰዎች ምን ያደርጋሉ እግዚ ማለት ወልድ ማለት ነው ይሉና ከዛ ብለዋል። ስለዚህ የምትቀራው ብ ነበረች እግዚ ካሉ ማለት ነው አ በእ ውስጥ አለች። ስለዚህ ብ ነው የሚቀራው። እነሱ ምን ያደርጋሉ እግዚ ይሉና አብ ከዛ ሄር ብለው ደግሞ ይላሉ። ሄር ማለት ቸር ማለት ነው እንጂ መንፈስ ቅዱስ ማለት አይደለም። ሶስቱንም የሚያሳይ ነው ይላሉ። ሄር ማለት መንፈስ ቅዱስ የተባለበት ጥቅስ የለም። ግን ያዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል ዳዊት ምዕራፍ 136 ቁጥር 1 እስከ 2። ስለዚህ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እግዚ ማለት ጌታ ማለት እንጂ ወልድ ማለት አይደለም። አብ የሚለው ይዋጣል ራሱ ካልን እግዚ ነው የሚለው ነገር ካለ። ሌላው ደግሞ ምንድነው እግዚአብሔር ማለት ሶስቱን የሚያሳይ ከሆነ ኢየሱስ የእግዚአብሔር ልጅ ነው ሲባል የአብም የወልድም የመንፈስ ቅዱስም ልጅ ነው ወይ ወደሚል ጥያቄ ያመጣል ማለት ነውና አደጋው ብዙ ነው ራሱ እንደዛ ከሆነ ማለት ነውና ጥንቃቄ ይፈልጋል። ሲምፕሊ እግዚአብሔር ማለት ኢትዮጵያኖች ለፈጣሪ ያወጡለት ስም ነው። እግዚአብሔር ማለት የስሙ ትርጉሙ የብሔር ጌታ ማለት ነው ትርጉሙ። አገር በቀል ስም ነው። ያው ቦሌ ኤርፖርት ላይ አስቀምጠነው የምንመጣው ነው። ምክንያቱም ሌሎች ዓለማት ውስጥ እግዚአብሔር ብለን የምንላቸው አያውቁትም። ራሱ ፈረንጆች ጋር ሄደን እግዚአብሔር ብንላቸው፣ አረቦች ጋር ሄደን እግዚአብሔር ብንላቸው አያውቁትም። ነቢያትም ሐዋርያትም ይህን ስም አያውቁትም ራሱ። ምክንያቱም ሐዋርያት በአረማይስጥ ወይም ደግሞ ምናልባት ግሪክም ነው የሚጠቀሙት ብለን ብንል ብሉይ ኪዳን ላይ ያሉ ነቢያቶች በአረማይስጥና በዕብራይስጥ ነበር ሲጠቀሙ የነበሩ። እግዚአብሔር የሚለው ግዕዝ ስለሆነ አይታወቅም ማለት ነው። አንድ ቀንም ፈጣሪ እኔ እግዚአብሔር ነኝ ብሎ አልመጣም። ምክንያቱም አማርኛ ላይ ነው እግዚአብሔር ብለው ያስቀመጡት። ዕብራይስጡ ላይ ዮዴሄ ቫቭሄን የሚለው ያህዌ የሚባለው ነው ያለው። ይህን ይመስላል።